እንደቤሎዋ እንዳጎረስካት እንደጉርሻዋ ከፍ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደጽዋችሁ የደስታ ቀን ነው የምዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪንያችሁ ሙሽራው ሙሽራዬ ሚዜዎቹ ሚዜዎቹ አድምቁላቸው በልልታ ሆታ ለእናት ለአባት የተቀደሰ ገና መስገና ቸብ ቸብ አርጉት በልቶ ጠጥቶ አገር ባህሎች ለጨዋል ዝናት ያውም የወንዜ ያገሬ ልጅ ናት በብዙ ምክንያት ተሸነፍኩላት ሰው አክባሪ ነው የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሙሽራ ሁሌም አበባ የማይጠወልቅ በረከት ይግባ እንዳረገው ሱፍ እንደ ቤሎዋ እንዳጎረስካት እንደ ጉርሻዋ ከፍ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ ያበደ ነው አንቺ ያምርብኛል አረ ጉዴ ፈላ ቆይ እንዳትያት ልመልሳት እሺ ነነና የሺ ተመለሽ ቆይ ማይክ የሺ ተመኘሹ ነው በምን አየሹ ተመኘሹ በአስገባሃት ቆይ ይሄን መሰለው ውበትማ በባዶ አይመጣም ነይ ምን ያስቅሻል አትፈሪ ያፈርኩ ነው ይመር እኔም እያልኳቸው ነበር ፈጣሪ ለትልቁ አርሶን እንዲልን ነው እያልኩኝ ግን ጓደኛ ያስፈራው አይደል ከዚህ በፊት እኮ እሷ ናት ሱፍ ያለበሰችኝ ዛሬ ደግሞ ቤተሰቦች ያኔ ዝም ብዬ ነው አለቀልድ ምናምን ነበር አንተም ፕራንክ ለማድረግ ነበር አሁን ደግሞ አንተ ያው ደግሞ ከራኩ እኮ ቢሆንም ፈራው ታውቃለህ ኧረ ለምን ትፈሪያለሽ ቤተሰቦች እንዴት ነን ይሁን እስቲ አንቺ አታስወግሪ ፈገግ በይ አንተ በእናትህ ሰዎቹ እያዩን ነው እንዴ አይባልም ለካ ሙሽራ እንዴ ነው እንደዚህ ነው ሰው እያየን ነው በስነ ስርዓት ቁም ይሄ ያንን አንበጣ ይበላል ዝም ብሎ እዛ የለመደብህን ይሄ ወጠጤነት እዛው አንተ በስነ ስርዓት ሰው እያየን እሺ ገና ዱላ ካሁኑ ሲበሉ አየሽ ጨረሱት እኮ አንበጣ ነው እንዴ ሰው አንበጣ ነው ሰው ነው የጋበዝነው የጠራነው ግን ሙሽሮች እንዲላሉ እንዴ አዎ
ማርያም በውስጣቸው ይሆናል ግን ማን ያውቃል ተሰደበው ይሄ ልጅ ከየት ነው የመጣው እንደዚህ ጠጋ ተባብለው ቁጭ ብለው ምናምን ሲያወሩ አትመናቸው የምር ቆይ አሁን ሰርግ ቤት ሊድና ያማችን ነው አመላችሁ ሂጂ ግን ያበደ ነው አምሮብሻል አረ እውነት ግን ሰዓት ተበላላችሁ እንደ እኔ ተሰቃየው ትዳሩ ይቀርና እዛው ፍርድ ቤት እንገናኛለን ይሄንን ለመልበስ ማለት ነው ሰው ያስፈልጋቸዋል እኔ ግን ብቻሽን እረርቶኝ ነው እኔ እንትኑ ራሱ ይሄ ያለ አይደለ የሚወጥርላችሁ ሰው ያስፈልጋል ምናምን እሺ እኔ ያው ቀጭን ስለሆንኩ መጀመሪያ እዚህ ጋር ያሉትን ገመዶች አስገባብቼ እንዲከስር ነው የገባሁት ማለት ነው ከዛ በቃ ሳቃ ግን አምሮብሻል እግዚአብሔር እንዴ እኔ ልሳቀቅልሽ ይሄው ምን ነው በጣም ነው እንዴ ሰው እንዳያየኝ የፈለከው እንዴ እባክሽ እዛ የሚበሉት ሰዎች እንዳያዩሽ ትላለህ መተህ ታየኛለህ ብዬ ብጠብቅ አንተ እዛ አረፈድክ ማለት ቤታችሁ እስከመጣ ምናምን ያው እንግዲህ ፎቶሹት ነበረብኝ ትላለህ አይደለ ሴቶች ደግሞ እዚህ ጋር ያነ ነገር ጎሎ እየሞላው ነበር አረ ምንም አልሞላው ምን እዚህ ጋር ብቻ ነው ያረኩት አይ ግን ያበደ ነው ነይ ቤተሰቦች ከ10 እንዴ ከመቶ ነው እንጂ ምን 10 ነው ከመቶ ስንት ሰጡናላችሁ እስቲ ነይ ወጣ በይ ወዴት እንደዚህ ከዛ ይሁን ለመጨፈር የማይመችም እኮ አትጋፋ ብለህ ተመኘሽው ሸፋፋነቱ አይቼው ነው ከንሻፍሽ መዳኔ ምን ይሸፋፋኝ አይ አይደለም ወልጋዳ ነኝ እሺ ቃላት ተሳጭ እሺ ጭርምቡስ ይሄው በሰርጋችን ቀን እንዳንጣላ ነገርሻለሁ ወየውልሽ እሺ እኔ መልክ ከዚህ በኋላ ያለን ፕሮግራም ምንድነው ከዚህ በኋላ ማለት ነው ስማ ምግብ እያናሳቸው ነው መሰለኝ ሰዎቹ ልቀቅ አንተ ይሁሉ አትበላም እሺ ነው ምለው እጂ ከዚህ በኋላ ምግብ የሚባል እንዳትበላ ይሄው አንተም ብሎሽ ነው አይደለ ልጁ በኩኪስ ነው የምንጋባው ልጁ እንትን ብሎሽ ነው አይደለ ስማ ቆመሉ ስለት ነው የሰርጋችን መጠጥ እሱ ነው መስከር ፈልገሽ ነው ተሰክራለሽ ወይ ነው አንበሳ በኮካ ነው የምንጋባው እንደዚህ እንዴ ሶፋ ይበላሻል አይበላሽም ኧረ ተይ እግዚአብሔርን ይበላሻል ልጠጭ አይደል ቆይ ሰው አንቺ በሶፊ ፊት አንጨቃጨቅ ይሄ ሁሉ ህዝብ እኛ ለመዳር መጥቶ ተጨቃጨቀ ያለሽ አሁን በተግባር እያሳየ ነው ይሄ ሁሉ ህዝብ ነው የሚባለው እንደዚህ ጠጋ ተብሎ እኔ እኮ መያዝ ምናምን አልወድም ታገረጣኛለህ እዚሁ እኔ መላችሁ ጨጨቃናት ልታስብለኝ ነው ይሄንን ሰርግ ለመታደም የመጣችሁ ሰዎች የቅመሜ ደብሯታልና ውጡ እንዴ ነው ማገረጣት በስማም ሻምፓኛችንን ከፍተናል እንግዲህ ነይ ቀስ ብለሽ ቀስ በብርጭቆ ይቀዳል ወይ እሺ ለነማ ቆይ እዛ ሄጂ እስካመጣ ጠጪ እስቲ የኔ አንበሳ ልገለኝ ነው እንዴ መች ገደልኩሽ አገባውሽ እንጂ አልገደልኩሽ ቤተሰቦች እንግዲህ ያው ድምቅፏ ብለን መተናል እንደምትወዱት ተስፋ አደርጋለሁ እንዴት ነው ስሜቱ እኔ የሰሙን ተነስቶብኛል ምንም ባመጣ እሺ በእሺ ወጎጉንማ ታውቂያለሽ ማፈሩንማ ታውቂያለሽ ብዙ አታፈጥብኝ ለዛ ነው የለበስኩት ቢምቢ ነኝ እንዴ ቢምቢ ነሽ ወይ አጎበር የምታስሪው እኔን ፈርተሽ አጎበር አንተ አለ አይደል እኔ ቢምቢ ነኝ አዋ ትናደፋለህ ይንደፍሽ እሺ እኔ ቢምቢ ነኝ አዎ በቃ እኔ አንቺን አነካሽ ስማ እንዴት ግን ደሞ ቁጭ በዝገር እኔና ባላራኒ ቀብራራ በፍጹም ቁጭ ማለት አለብሽ ትንሽ ደቂቃ ጨምርልኝ እንዴ ደቀስ እስቲ ሞላችሁ ከዛ ሙሽራው ተበደለ ማለት ነው ገባችኋ ዳሩን ይዞ ነው ሙሽራው እንዲጠጉን ይዞ ና ሙሽራዬ ነው አትፍራ እድሜ ልክህለት ይዞ ነው ይሄን እጅ ያ በቃ ችግር እኮ ነው ተሳቀን ነው እንቀመጠው ከሙሽሪት ጋር
ሙሽሪት ወይ አቤት ይዘሽ በጊዜ ግቢ ወንድምዬ የምር ሱፍ ያምርብሃል ቴንክ ዩ በጣም አመሰግናለሁ አንቺ ማምሩብሻል እንዲህ ነው መሆን ያለበት እንደው ከዚህ በኋላ ሱፍ ነው ሁሌ መልበስ ያለበት ከረባት ምናምን ያስተካክልልሃል ምንድነው ነገሩ እናቴ ያምርብሃል ወጣትነቴን ነፈክሽ አንሳው እንጂ አንጀቴን በላው እኮ እንዴ ራስሽ ታሳወጣልሽ ታስሪያለሽ አፍሬ ነው ታዲያ ምንድነው የሚያሳፍርሽ እንግዲህ ኤቭሪባዲ ታዳማችሁ እዚህ ሰርግ ላይ በሙሉ እንኳን ደህና መጣችሁ ዛሬ የቅመሟና ማንነው ስም የልቧ ካውያ ስሜን እየረሳሁት ነው ስለማት የቅመሟና የልቧ ካውያ ሰርግ ስለሆነ ቀን ስንት ነው ዛሬ ህዳር 18 ህዳር 18 ቀን ከከሰዓት ጀምሮ ያካሄድነውን የምሳ ፕሮግራም ገና ልንጀምር ስለሆነ ቅድሚያ ሙሽሪትና ሙሽራ ምንድነው ደስ ብሎሽ የምትስቂው ገርማይ ነው ፕሮግራም ትመራሽ ቀጥል እየሰማሁት ነው ዜና አንባቢ ሆንኩብሽ እሺ ተነሳተና ይሄ መስመር ነው እሺ ወደ ፍሜጃ ምናምን ታያለሽ እሺ የዛን ቀን አንቺ ግን እንዳትወሪ ይዙሻል ወጥቼ ደባደባለሁ ይኸውልሽ እዛ ቤታችሁ ሄደን ላመጣይ ሲሄድ አናስገባ የሚበሉና እሱን ተከሻክሽን ነው ምን ካላረፈድክ ቶሎ ይሰጣል ችግር የለም ካረፈድክ ግን አናስገባም እመለሳለሁ ከዛስ ቤቴ መተሽ ልትወስጂ እኛም አናስገባም ትላለህ እኔ ራሴ መጥቼ ወስዳለሁ የለም ይኸው አናስገባም ካልሽ የለም በሽጉጥ ነው የምንመጣው እንዲታጅበን ተከፍቻለሽ ወይስ ልጅቷን ሰጡናላችሁ ወይስ ሰጣ እናርጋችሁ ነው ማለት ሰማሽ ምግብ ያቀርቡልንም እንደየራበኝ ነው ቆይ ቀስ በያ ቅድሚያ ይታደሙ እንጂ በደንብ እሺ ቀጥል አቋረጥከው እኮ ቀጥል እያልኩ እኮ ነው በሌላ ማለት ምንድነው የሚባለው እኛን ለመዳር ከመጣ ሰው ነጥቅ ያበላሽ ጎበስ ለማንኛውም ቤተሰቦች ጋዝ ያለው መጠጥ አጣይ ላንቺም ማልሆነ ይለ ታውቂያለሽ እኮ አይደለ አዎ በጣም አንዲት ነገር እንዲጎልብሽ አልፈልግም እሺ ገና ካሁኑ ትሞላኛላ ቤት ገብተህ ልታቃጥለኝ ነኝ ማቃጥልሽ ምን አድርጌ ባክሽ ዘይት አለቀ ሽንኩርት አለቀ እያልክ ለካስ ማለ ሲገባ ዝም ብሎ መግባት ነበር ይመስለኝ ለካ ዘይት አለቀ እና አላሰብክበትማ እየነገርኩ ነው ካሁኑ ሲጀመር እኔ በጣም ብዙ ጊዜ በጸጋው ነው የምኖረው አይደል ሳትበላ ጾም ጸሎት ጥሩ ነው ሰው በምግብ ብቻ ይኖራል አልተፈቀደም አታሽሟጪ እዚህ ጋር ሙሽራ ነሽ አርፈሽ ቁጭ በይ አውቃለሁ አሁን እንትናመጣ የፎቶአችን ላይ እንድትፈርሙ እናመጣለን ሰርጋችን የት ይሁን ኧረ እናታችን ቤት ነው እንጂ አዋ ለለለለለ ይያለን ደምቅ እናደርጋለን ቤታችሁ ግን ያው እንደ ሐቁን ቅድምም ያልኩ ነበርና ፈጣሪ ለትልቁ ለዚህ ቀን ያብቃን ፈጣሪ ብሎ ምናምን ይያልኩኝ ነበር ዛሬ እንግዲህ እናንተ ደስ እንዲላችሁ አይደል አዎ ግን እንደዚህ አይነት ቬሎ ነው የምለብሰው እኔ ሳገባ አረ ግብድ ያምራል ግብዶ ነው የምትለብሺው ግን ያምራል ይሄ ያምራል ቅድም ስትገባ ታቃጥለኛለህ አልሽኝ አንጂ ስትገቢ መከራዬን ስለምታሳይ የዛን ቀን ላሰቃይሽ ትንሽ በቬሎ ረጅም ታረጉ